ፍቅርም የመጣችበት ነገር በምክንያት ነው። ያለ ምክንያት ምንም አይነት ነገር እየሆነ ያለ ነገር የለም። ከተረዳኸኝ እኮ ምክንያቱም ማብራራት ትችላለህ። ለምን ማታብራራው? ሰው ለምን ታወዛግበውና? ምክንያት ካለው ምክንያትህን እኮ ጋይስ የዛሬን አድርገውና እኮ ፍቅር በምክንያት እንደመጣች እኮ ተናግረን ነበር እኛ ራሱ ማለት ነው። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። ሀይሚም እንግዲህ ሰሞኑን አወዛጋጋቢ ነገሮችን ይዛ መጥታለች ማለት ነው። እውነት ለመናገር ሀይሚም እዚህ ጋር እያደረግሽው ያለው ነገር ትክክል ነው። በእርግጥ የቡታጀራ ዩቲዩበሮች እኮ አንድም ቀን ልክ ሆናችሁ አታውቁም። ያው ብዙ ጊዜ አብዛኛውን ጊዜ ይከተላታለሁ፣ ግን አሰባሳይ ስትቻት አላውቅም ለሀይሚና ቅር እንዳይላችሁ ተደጋፊዎቿ። ስህተት ነው የምታደርጉት ነገር ሁሉ። የምትመጡበትና ድራማውን የምትሰሩበት መንገድ በጣም ነው የሚያስጣላው ማለት ነው። ለማንኛውም እኔ ዛሬ መጣሁትኝ ስለ አብርሃምና ስለ ፍቅር የተሳሳተ መንገድ ነው እያደረግን ያለ ነው ምናምን ነገርና ፍቅር የሚመጣችሁ በምክንያት ነው። እነሱ ሴቶቹ ሁሉ እኔ ሰዎች ለኔ ሰበብ ነኝ እያለ ነው። ለነሱ እኔ ሰበብ ነኝ። እሺ ደህና ነህ? ለማንኛውም ወደ ጽጌ ልመለስ። እስኪ ጽጌ ተመችታኛለች እውነት ለመናገርና ቤተሰብ ጽጌ ነካ ነካ አርገኝ ነካ ነካ እያለች ከብዙ እህቶች ጋይስ እኔ ጽጌ ተመችታኛለችኝ እውነት ለመናገር ጎበዝ ልጅ ናትኝና ምናምን ነገር እያደረገች ያለችው አክቷ ምናምን ነገር እሱክ ያው የሰው ልጅ ሊለወጥ እንትልል በጣም ብዙ አይነት ስራ በእንደዚህ አይነት መንገድ መፈመስ ይቻላል። እንግዲህ እንደ ጽጌና እንደ ዳኒ ሶሻል ሚዲያውን ያናወጣው የለም ነበረ። ከዛን ደግሞ በድጋሚ ፍሩታና አብርሽ መጥተዋል ማለት ነው። አሁንም ደግሞ ብሩኬና ሃይሚ ተመሳሳይ ነገር እያደረጉ ነው ያሉትኝና የምር እና እንደው ጥሩ ነገር ብታሳዩ ልክ መጨረሻችሁ ጥሩ ነገር ቢሆንና አብርሽም ሴቶችም ሆነ ማንኛውም ሰው አንተ ለምክንያት ነው የመጡት ጊዜው ሲደርስ ነው። ኤፍሬም እንዳለው ያንተ ጊዜ ደርሶ እስከምትናገር ድረስ የልጅህ እናት የሆነ ነገር ብትሆን ሄርሜላ የሆነ ነገር ብትሆን በኋላ ጸጸት እንደዚህ ሆኜ ነበር ባላደርኩ ነበር ከምትል ይልቅ ያለውን ነገር አጣጣክ አንቺም ከንቺ ጋር